ክቡራን ሰልጣኞች እንኳን ወደ ምዕራፍ 4 በሰላም መጣችሁ። በዚህ ምዕራፍ የምናያቸው accurate input exercise and review ትክክለኛ የነጥቦች አገባብ እና እስካሁን የተማርናቸውን የምንከልስበት ምዕራፍ ይሆናል። ይህን ምዕራፍ አዲስ ርዕስ ለመማር ሳይሆን እስካሁን የተማርናቸውን አንድ ላይ ስራ ላይ ለማዋል አንድ ኤክሰርሳይዝ በጋራ መልመጃ በመስራት ነው ይሆናል የምናየው። ከዚህ የሚከተለውን ስዕል አሳይመንት ተብሎ የተሰጠው ማለት ነው መልመጃ አብረን ለመስራት ነው። ስዕሉን በማሳየት እንጀምራለሁ። ይሄ ነው። ይሄን ስዕል በትክክል ለመሳል ነው የምንሞክረው በተሰጠን መሰረት። እናንተም ከኔ ጋር አውቶካድ ላይ ይህን ስዕል ትስሉ ዘንድ በአክብሮት ጠይቃለሁ። የምንጀምረው ከዚች ነጥብ ይሆናል። እንግዲህ በተማርነው መሰረት ኮኦርዲኔት ብቻ ስናገኝ አብሶሉት ወይም ፍጹማዊ የነጥብ አገባብ፣ ርቀት ስናገኝ፣ አንግል ስናገኝ አንጻራዊ ወይም ሪሌቲቭ በመጠቀም እናስገባለን። እንዲሁም እንደምታዩት በአንግል የተሰጠ አንግልና ርቀት ብቻ የተሰጠ ሲሆን ደግሞ አንግልና ርቀት ተጠቅመን የምናስገባበት ሶስተኛው የነጥብ ማስገቢያ መንገድ ፖላር ኮኦርዲኔት ሲስተም የፖላር ኮኦርዲኔት ሲስተምን እየተጠቀምን እንሰራለን። ዓላማው እንግዲህ እነዚህን ሶስቱን ተጠቅመን ይሄን የምናየውን ምስል ተገቢዎቹን ስንሳሳት የሞዲፊኬሽን የመለወጥ የኢሬዚንግ የማጥፋት አንዱ የመመለስ ኦብጀክት ስናፕ ምስል የመንኪያ ምልክቶችን በመጠቀም ወዘተርፈ እያደረግን ነው የምንሰራው። አብረን ለመጀመር አውቶካድን ከፍታለን እና ከዚች 1.1 ከምትለው እንጀምራለን። አውቶካድ እንክፈት። አውቶካድ ስክሪናችንን እንከፍታለን። ከዛም እንደተለመደው አዲስ ፋይል ብለን የምንስልበትን ኤካድ የድሮይንግ ቴምፕሌት ፋይል ኦፕን እንላለን እንከፍታለን። ከዛም የመስመር ኮማንድ የመስመር ትዕዛዝ እንጀምራለን። በፈለግ ነው ላይን ለምሳሌ አሁን እኔ በዚህ ላይን በየነሳለው ኢንተር የመጀመሪያዋ ነጥብ 1.1 አብሶሉት ኮኦርዲኔት ሲስተም ኢንተር። ቀጣዩ ነጥብ አሁንም አብሶሉት ኮኦርዲኔት ሲስተም ነው 4.1 ኢንተር። ቀጣዩ ነጥቤ 4.5 ይሄም ፍጹም የሆነ የኮኦርዲኔት ሲስተም ነው። ምን ስለው እንዲታየን ወደኛ ዙም አድርጌ ያቀርበዋለሁ። እናንተም እንደኔ አርጋችሁ መስራት ትችላላችሁ። ቀጣይ ነጥብ የሚሆነው በፖላር ኮኦርዲኔት ሲስተም በሪሌቲቭ በፖላር ሳይሆን በሪሌቲቭ ነው። አንግሉ 0 ነው፣ ቁመቱ 2.3 ነው። ስለዚህ አት ምልክትን በማስቀደም 2.3 0 2.3 ዩኒት ወደ ቀኝ ሂድ ወደ ላይ ግን ምንም አትሂድ ያልነው ነው። ኢንተር ስንለው እንደዚህ አይነት አግዳሚ መስመር ይስላል። ቀጣዩ አሁን አንግል ተሰጥቶናል። ከዚህ አቅጣጫ ከዚህ መስመር አቅጣጫ በ30 ዲግሪ እንዲዞር ነው የሚፈልግ። ቁመቱ 1.4 ነው። ስለዚህ ፖላር ኮኦርዲኔት ሲስተም እንጠቀማለን ማለት ነው። አት ምልክት ይቀድማል። 1.4 አንግል ለማስገባት የያንሳል ምልክት ለይዛን ከዛ አንግሉ 30 ኢንተር የምታዩት ይሄን መስመር ያሰምርልናል። ከዛ የተሰጠን በፖላር ኮኦርዲኔት ሲስተም በሪሌቲቭ ኮኦርዲኔት ሲስተም በአንጻራዊ 0.2.1 ነው። የአት ምልክት ይቀድማል 0.2.1 ኢንተር ይሄ ወደ ላይ ወጣ። ቀጣዩ በፖላር ነው። አት 1.6 የአንግል ምልክት 120 ዲግሪ የዞረ ማለት ነው። ኢንተር
ከዛ አሁንም የተሰጠን በሪሌቲቭ ኮኦርዲኔት ሲስተም ነው የአት ምልክት ይቀድማል ወደ ግራ ስለሚሄድ ኔጌቲቭ 1.3 ኮማ 0 ኢንተር ይሄ ወደ ግራ ሄደ ቀጥሎ ያለው ነጥብ በፖላር ኮኦርዲኔት ሲስተም ነው በፖላር ኮኦርዲኔት ሲስተም ሳይሆን ቀጣዩ በሪሌቲቭ ኮኦርዲኔት ሲስተም አንጻራዊ ነው ወደ ታች 1.4 ይሄዳል ወደ ኤክስ አቅጣጫ ምንም እንዲሄድ አንፈልግም ስለዚህ አት ምልክት ይቀድማል በኤክስ አቅጣጫ 0 በዋይ አቅጣጫ ኔጌቲቭ 1.4 ኢንተር እንዳያችሁት አሁን ነው በፖላር አት እንላለን ከዛ 2.2 ቁመቱ ነው አንግሉ ለዛን ምልክት ተጠቀምና 135 ዲግሪ ነው ኢንተር ላለው ወደዛ ይወጣል ቀጥሎ ያለው በአንጻራዊ የኮኦርዲኔት ሲስተም የተሰጠን ነው አት ምልክት ይቀድማል ኔጌቲቭ 1 ኮማ 0 ኢንተር ይሄ ነው ቀጥሎ ያለው በፖላር ኮኦርዲኔት ሲስተም ነው አት ይቀድማል 1.5 አንግል ለማስገባት ለዛን ምልክት 225 ዲግሪ ነው ኢንተር ይሄን ይስላል ከዛ ያለው በሪሌቲቭ ኮኦርዲኔት ሲስተም ነው አት ኔጌቲቭ 1 ኮማ 0 የተሰጠን ነጥብ ነው ኢንተር ወደዛ ይሄዳል አሁን በፖላር ነው አት ምልክት ይቀድማል 2.3 አንግል ለመስጠት ለዛ እንላለን አንግላችን 120 ዲግሪ ልንለው እንችላለን ወይም ኔጌቲቭ 60 ኔጌቲቭ አንግል ማለት ክሎክዋይዝ የሚዞር ማለት ነው ልክ በሰዓቱ ቆጣሪ አቅጣጫ የሚሽከረከር ከሆነ አንግል ኔጌቲቭ አድርገን ነው ምንሰጥ ኢንተር ወደዚህ ይመጣል ከዛ የመጨረሻው ነጥባችን የተነሳንባት ናት ክሎዝ ማለት እንችላለን ወይም ምን ስለምናውቃት በፍጹማዊ ኮኦርዲኔት አገባብ 1.1 ኢንተር ብለን እንጨርሳለን ደግመን ኢንተር ስንነካ የትዕዛዙ መጨረሻ ይሆናል ማለት ነው ክቡራት ሰልጣኞች ያው ክለሳ ስለሆነ ከሌላው ጊዜ ፈጠን እንዳልኩኝ ይገባኛል እኔም ራሴ ስፈጥን ግን እንዳያችሁት ፖላርና የሪሌቲቭ አንጻራዊና ፖላር ኮኦርዲኔት አገባብን ቃላቱ አንዱን ለሌላው የተጠቀምኩኝ ተቸግሬ ነበር ይሄ ማለት ምንድነው ትንሽም ነገር ቢሆን ደግሞ ደጋግሞ መስራት ካልተከተለው በስተቀር ነገሮች በቀላሉ ግራም ያጋቡ ኮንፊውዚንግ ሊሆኑ ይችላሉ ስለዚህ አንድን የተሰጠ ኤክሰርሳይዝ መልመጃ ደግሞ ደጋግሞ መስራት የእውቀት ቁልፍ ነው በተለይ ደግሞ አውቶካድ አንድ ሰው መሰረታዊ ዕውቀቱን ካስያዛችሁ በኋላ እናንተ ደጋግማችሁ በመትሰሯቸው መልመጃዎች በመትሰሯቸው ስራዎች ዕውቀቱ እየተዋሃዳችሁ መሄድ ስለሆነ እናንተ ደጋግማችሁ ይሄንና መሰሎቹን እንድትሰሩ አሳስባለሁ ሁለት ተጨማሪ መልመጃዎች በስልጠና ማኑዋሉ ላይ ተሰጥተዋል እነሱን በትክክል እስክትስሉ ድረስ ደጋግማችሁ እንድትሰሩ አብረን የሰራነውንም ትክክለኛ የሆነ ምስል እስኪመጣ ድረስ ደጋግማችሁ እንድትለማመዱ አሳስባለሁ የዚህ አጭር ምዕራፍ መደምደሚያ የሚሆነው የምዕራፉን ሙከራ ማኑዋሉ ላይ የተቀመጡ የሙከራ ጥያቄዎች አሉ እነሱን በመስራትና በተሰጡ መልሶች መሰረት በማረም ይሆናል በዚህ ምዕራፍ 4ን እንጨርሳለን በምዕራፍ 5 selecting objects in AutoCAD ምስሎችን ወይም የምስል አካላትን መምረጥ እንዴት እንደሚቻል በማየት እንቀጥላለን ምዕራፍ 4 በዚሁ ያበቃል